መዝሙረ ዳዊት ቁጥር 2 አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎቹም በእግዚአብሔርና በሙሴ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያቦካቸዋል። እኔ ግን ንጉሴን ሸምኩ፣ በተቀደሱ ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስቴ፣ የምድርን ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። ቁጣው ፈጥኖ ትነዳለችና በእርሱ የታመነ ሁሉ የተመሰገኑ ናቸው።